ብዙ የሚባሉ የቢዋይዲ ምርቶች ሀገራችን ውስጥ እየገቡ ነው። ካምፓኒውም እንደ አዲስ የሚያመርታቸውንም ነባሮቹንም መኪናዎች በተለያየ ኦፕሽን እያቀረበ ነው። ያውን የምትመለከቱት የቢዋይዲ ምርት የሆነ ቢዋይዲ ዩአንአፕ ተብሎ የሚጠራ መኪና ነው። በሚድ ሳይዝ ክሮስኦቨር ኤስዩቪ የሚካተት መኪና ሲሆን ጥሩ የሚባል ግራውንድ ክሊራንስ ያለው መኪና ነው። እዚህ መኪና ላይ የተገጠመ ኤሌክትሪክ ሞተር 130 ኪሎዋት የሆነ ፐርማነንት ማግነስ ሲንክሮነስ ሲሆን ባትሪያቸው ደግሞ 45.1 ኪሎዋት አወር ሊቲየም አይረን ፎስፌት የሆነ ባትሪ ተገጥሞባቸዋል። ይሄን ባትሪ ፉሊ ቻርጅ ካደረጋችሁ እስከ 401 ኪሎ ሜትር ድረስ ሊያስጉዛችሁ የሚችል ሲሆን ይሄ መኪና በፕራይሱ ወደ ኢትዮጵያ እንደገባ ከ3 ሚሊዮን 500 ሺህ ጀምሮ የተሸጠ ሲሆን አሁን ግን በተደረገው የዋጋ ለውጥ ወይም ደግሞ በታክስ እና በዶላር ለውጡ ምክንያት ከ4 ሚሊዮን 100 ሺህ እስከ 4 ሚሊዮን 400 ሺህ ባለው ውስጥ እየተሸጡ የሚገኙ መኪናዎች ናቸው። ከግራውንድ ክሊራንስ አንጻርና ከሬንጃቸው አንጻር በጣም መካከለኛ የሚባሉና ጥሩ የሆኑ መኪናዎች ናቸው። እንደ አማራጭ እነዚህ መኪናዎች መጠቀም የምትፈልጉ ሰዎች ካላችሁ ቼክ ማድረግ ትችላላችሁ። ሐሳብ አስተያየት ካላችሁ በኮሜንት ስር ጻፉልኝ። መልካም ጊዜ